ዓለማችን ላይ የሶማሊያን ያህል ብዙ ግመል ያለው ሀገር የለም። ግመል ለሶማሌዎች የሚጣል የሌለው ሀብታቸው ነው። ቢታመሙ የግመል ሽንት ፍቱን መድኃኒት እንደሆነ ያምናሉ። የግመል ወተት ለወደዱት ሁሉ የሚጋብዙት መጠጣቸው ነው። ስጋው ይበላል፣ ቢሸጥ ዶላር ያስገባል። ካሳና ጥሎሽም በግመል ነው የሚወጣው። በዚህ ምክንያት የአንድ ሰው ሀብት የሚለካው ባለው የግመል ብዛት ነው። የገጣሚዎች ምድርም ትባላለች። በባህልና በስነ ጽሑፍ ረገድ የወጣላት ስም ነው። ግጥም በሶማሊያ ማህበረሰብ ውስጥ ትልቅ ቦታ ያለው ከፖለቲካ እስከ ፍቅር የሚነገርበት ጥበብ ነው። በግጥም ምክንያት የጎሳዎች ጦርነት ሊነሳ፣ በግጥም ምክንያት የተነሳው ጦርነት ሊበርድ ይችላል። በፖለቲካው ዘርፍ ሶማሊያ በአፍሪካ ታሪክ ውስጥ ትልቅ አሻራ አላት። ዛሬ ላይ ከጸጥታ ጋር ተያይዞ በመጥፎ ስሟ የሚነሳ ሀገር ብትሆንም አፍሪካ ውስጥ የመጀመሪያዋ ሰላማዊ ስልጣን ሽግግር ማድረግ የቻለች ሀገር ነበረች።